አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናሌ ተከታታዮቼ እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ። ዛሬ ደግሞ የባቄላ ክክ እስኪ ልስራ ብዬ ብቅ ብያለሁ። ግን እኔ የባቄላ ክክ ሰርቼ አላውቅም። እዚህ ጋር ትንሽ እርድ ጨምሬ ሽንኩርቱን አማሰልኩት እንደዚህ ብራውን እስከሆነ ማለት ነው። ከዛ በኋላ እንጨምረው ያው ነጭ ሽንኩርት፣ ዝንጅብል አንድ ላይ ያማስለዋለሁ። ግን እንደዚህ ሙክት ሲል ቪዲዮች ሰብስክራይብ አድርጉኝ፣ ኮሜንት ሼር አድርጉኝ፣ አይከፈልበት። በነገራችን ላይ እኔ ሽንኩርት እንደዚህ ቀላ ሲል ነው የምወደው። አረብ ቤት ስለሆንኩኝ ያው አለ አይደለ ያበሻ ቅመም ምናምን አይገኝም። እንደዚህ ከሱ ጋር እንደዚህ እንዳማሰልኩት ያው ሞበላው ያኔ እንደዚህ አልጫ ሰርቼ ከምን ጋር ይመስላችኋል? ከኩብስ ከእንጀራ። አረብ ቤት ስትኖሩ መቼም እንጀራ ይኖራል ብላችሁ አትገምቱም። ራሳችሁም ክንዱቄቱን ሰርታችሁ ካልተጠቀማችሁ በስተቀር። እኔ ግን አልሰራም እንጀራ እዚህ ቤት አልችልም መስራት። አልችልም ስላችሁ መስራቱን ነው ማልችለው እንጂ እኔ እንጀራ መጋገር እችላለሁ። ያ ስለሆነ ነው። ወዶቼ እስኪ ሰብስክራይብ አድርጉኝ፣ ሼር አድርጉኝ። ወዳችኋለሁ። እንደዚህ በእጄ ውላ እያለ ነጭ ሽንኩርቱ ይበስላል። ከዛ በኋላ ማረገው ምንም ነገር ሳላረግ ብስላ ትንሽ ውሃ አለ። ይሄ የባቄላ ክክ ነው። እዚህ ቤት ያለው የአተር ክክ ምናምን የለም፣ ገና አልበሰለም። ከራሱ ጋር ሊበስል ነው ማረገው። ግን ለምንድን ነው እንደዚህ ውሃ የሆነው? መጨረሻ ላይ ታዩታላችሁ። በጣም ነው የሚያምረው። ውሃው እንደዚህ ያረኩለት ይሄ እንትን ነው። ይሄ ውሃውን እንደዚህ የተውኩለት ማለት ነው። ከራሱ ጋር ሊበስል ነው። አሁን አይታችሁታል። እንደዚህ አይደለ? ውሃውን ሳቱን ቀንስ አድርጌለት ከራሱ ጋር ይበስላል ማለት ነው። ሲበስል መጨረሻ ላይ ደግሞ ላይ አይደለ ማረገው ቅመም አለኝ። መጀመሪያ ትንሽ እርድ አድርጌ ነበረ፣ ግን አያችሁ የአረብ ቤት ያለ ሰው መቼም ይመቸዋል ብዬ አልገመትም። በዚህ መልኩ ብቅ እያለልኝ ነው። ይሄ ጥቁር ምንድን ነው ብላችሁ እንትን ትላላችሁ፣ ግን ይሄ እንትኑ ነው ባቄላው ራሱ ያላችሁ ያልተፈጨ አለ። ግን ይሄ ጥቁሩ ያው ጥቁር አሯል ሳይሆን ሽንኩርቱ ቀይ እየሆነ ነው ማለት ነው። እሱ ነው ወዶች። እስኪ የምትወዱኝ የምታከብሩኝ ሰብስክራይብ አድርጉኝ ውዶቼ። በተለያየ ነገር ደግሞ እንደዚህ እየለመኩኝ እመጣላችኋለሁ። እኔ ይኸውላችሁ ምግብ ልምድ አለኝ አይደለም አለ አይደል? የምሰራው ምግብ አረብ ቤት ምናምን የምሰራው ምግብ ለምን አላሳያቸውም ለጓደኞቼ? በዛውም ለምን ከነሱ ጋር እየተሳደቡም ቢሆን እያበረታቱኝም ቢሆን ለምን አልለምድም እያልኩኝ ነው። የውሃው ምጥጥ ሲል ምጨምረው ምን ይመስላችኋል? ቃራና ጨው ብቻ።
ምንም ነገር አልጨመረውም። እኔ እዚህ ቤት ምንም ነገር ሲጀመር የለም። ጨው ትንሽ ያደርግና ትክ ትክ ካለ በኋላ አንድ ማንኪያ ጨው ትጨምራለሁ። ከዛ በኋላ ወይኔ እንጀራ ግን ይናፍቃል። የምበላው ከኩብሱ ነው። እንጀራ የለኝም። አላሳዝንም። ይሄን ቃራ አረጋለሁ። ከታትፌዋለሁ። ኦልሬዲ ካረኩት በኋላ እዚቹ ጋር ይቀመጥና በኋላ ጨምረዋለሁ። የምሬ ነው። ሲቀላ የሆነ ሲበስል መልኩ ያምራል። እስኪ ሰብስክራይብ፣ ሼር፣ ኮሜንት አድርጉ። እንደዚህ ለምን ውሃ አረግሽ ልትሉም ትችላላችሁ። እኔ ውሃውን ያረኩኝ ገና ነው ይቀራዋል። እያችሁት ከራሱ ጋር ሊበስል ነው። እንትን አልጫ አላደ ድርቅ ሲል ነው። ይለያያል የሰው አሰራሩ። ይሄ ደግሞ የባቄላ ክክ ቀቅላችሁ ስትሰሩ ደግሞ የሆነ በራሱ ሰዓት ውሃ ይሆናል። ሲበስል ደግሞ ደረቅ ሲል ያምራል። እንደዚህ ካረኩኝ በኋላ እዩት እንዴት እንደሚያምር። ትንሽ ይንተከተካል። ከዛ በኋላ ከድነዋለሁ። ከከደኩት በኋላ ቃራ አረጋለሁ ማለት ነው። ከዛ በኋላ ምንም ነገር መሰራው ነገር የለም። እንደዚህ ቁሜ ጠብቀውና ለ10 ደቂቃ ምናምን ይበስላል። ግን እንጀራ ከየት ላምጣ? ነፍቆኛል። እንጀራ በጣም ነው የናፈቀኝ። ያው እንደዚህ አይነት ምግብ ስትሰሩ ያበሻ ምግብ ምናምን ስትሰሩ እንትን ይላችኋል፣ ይናፍቃችኋል። ወይኔ እንጀራ ቢኖርስ ትላላችሁ። ያው አረብ ሀገር ያለ አይደለ ኩብጽ ምናምን ነው የሚኖረው። እጃዛ ቤት ምናምን ስወጣ አገኛለሁ እንጀራ። ግን አሁን ስራ ስለሆንኩኝ ነው። ወዶቼ እስኪ አበረታቱኝ። ላይክ ሼር አርጉ። ምን ችግር አለው? አይከፈልበት። ሰብስክራይብ ብታረጉኝ። በነገራችን ላይ ለዚሁም በጣም ነው የማመሰግነው። እያበረታታችሁ እዩት። ትክትክ እያለ ነው። መጨረሻ ላይ ነው እንትን ቃራ ማረገው። ጨውና ቃራ ብቻ። መጀመሪያ ላይ ቀይ ሽንኩርት አርጌ ቀይ ሽንኩርት ትንሽ አማስዬ ካበሰልኩት በኋላ ያው ጅንጅብልና ነጭ ሽንኩርት አረኩኝ እላችኋለሁ። ከዛ በኋላ ቆንጆ ሆኖልኛል። ያው መጨረሻ ላይ ደግሞ መጨመረው ምን ይመስላችኋል? ቃራ ነው። እስኪ የወደዳችሁት ሰብስክራይብ፣ ኮሜንት፣ ሼር አድርጉኝ። ዛሬማ እንደምንም ሁኜ እንጀራ እንደው ካለበት አስጠልባለሁ እንጂ ከኩብስ አልበላው። እንጀራ አምጡልኝ እያልኩኝ ሰዋኮችንም እጠልባለሁ። ሹፌር ካገኘው ጠልቤ ያመጡልኛል ስራ ቦታ ድረስ። ካመጡልኝ ስበላ ደግሞ እነግራቸዋለሁ። ምንድነው ውሃ ሆነማ? ስኒማ ደረቅ ሊሆንልኝ ነበር የፈለኩት። ይሁን ድርቅ ሲል ደስ ይላል። የቀናችሁ እኔ ጋር መደወል ብቻ ነው፣ ወላ መጻፍ። ትንሽ ጨው አለከው። በበቀደም የሆነ ነገር ሰርቼ ለሴትዬ እንዳለ
ጨውን እንዳለ ገለበጥኩት። መጨረሻ ላይ ሰርቼ ስጨርስ አንሶ ትንሽ እጨምራለሁ ብዬ ይሄ የጨው ክዳን እንትን ብሎ ወልቆ እንዳለ አይገርምም? ትንሽማ ውሃ አለው። ትክ ትክ ሲል ሲወፍር ታይቷላችሁ። ምን አስመሰልሽው እንዳትሉ አልጫ ነው። ሲቀዘቅዝና የሆነ እንደዚህ አሁን በስሎ እንደዚህ ሲል ጠንከር ይላል። በተረፈ እስኪ ሰብስክራይብ፣ ሼር፣ ላይክ አድርጉኝ ውዶቼ። በጣም ነው የምወዳችሁ። እስከ መጨረሻው ካያችሁት ደግሞ የሆነ የምትከታተሉትም ነገር አለ አይደለ? እሱንም ታገኛላችሁ። ጥፋቱን ምኑን ወተቱ ምኑን ካካ ደግሞ ጩኸቱ ስሰራ ብታዩ ለኔ እኮ አይሰማኝም። ከዚህ ቪዲዮ ስቀርጥ እንትን ይጠፋል አይጠፋም እያልኩ በአንድ እጄ ስልኬን እያያዝኩኝ በአንድ እጄ እየሰራው ነው። ሴትዮዋ ደግሞ ያይ ትጮኻለች። ለምንድን ነው የምታረጊው? ለምንድን ነው እንደዚህ? አረ ለኔ አይታወቀኝም። ሴትዮ ዝም በይ አልጮህም እላታለሁ። ለሱ ነው ውዶች። እስኪ ላይክ ሼር አድርጉኝ። ሰብስክራይብ ችግር አለው አይከፈልበትም እኮ። ያው አሁን መላስ ደርሶልኛል። ያው አያችሁት? ይሁት እንደዚህ ሲሆን ነው ደረቅ ብሎ እስከ መጨረሻውም ደግሞ ይሆናል አይደል? ደረቅ ሲሆን ሰው እንጀራ ላይ ትንሽ ለዛም ሲል ደስ ይላል ማለት ነው። አክርሼ ደግሞ እኔ የምጨምረው ይኸው ቃራው ነው። እኔ ቃራ ወዳለሁ። የሚያቃጥል ነገር አበሻ አይደለንም። የሚያቃጥል ነገር ሰው ይወዳል። ያው ሲቀዘቅዝ ደግሞ ማሻላ የሚሆነው ምንድነው? ደረቅ ነው የሚለው። አሁን ራሱ ያው ያረኩት ውሃ የለም። ሞያሺ ይታይልሽ። ወይቶች ሰብስክራይብ ኮሜንት አድርጉኝ። ወዳችኋለሁ። ያላ ባይ ልሰናበታችሁ ነው። እንጀራዬን ያፈቃው እኔ ጋር መጥቶ መውላት ይችላል።